ኢትዮጵያ በተፈጥሮ ሀብት የተባረከች ሀገር ናት። በወርቅ፣ እንቁ፣ ታንታለምና ፖታሽ እና ሌሎችም በርካታ ማዕድናት በዚች ምድር ይገኛሉ። ነገር ግን አንድ ጥያቄ አለ። እነዚህ ሀብቶች ቢኖሩም ለምን ብዙ ሰዎች አሁንም ከባድ ኑሮ ይኖራሉ? ይህ ነው የማዕድን እውነት ጉዞ ወይንም ማይን ትሩስ። ሰላም አረጋይ ነኝ። እንኳን ወደ ማይን ትሩዝ በደህና መጣችሁ። የዚህ ቻናል ዓላማ የኢትዮጵያን የማዕድን እውነታ በማስረጃ እና በተለያዩ አመለካከቶች ማቅረብ ይሆናል። ይህም በተመለከተ የዩቲዩብ ቻናሉ በጣም ብዙ ድንቅ ስራዎችን ይሰራል። ሰብስክራይብ አድርጉ። በሌሎቹ ፕላትፎርሞች እንገኛለን። ሰላማችሁ ይብዛ። አመሰግናለሁ።